ሰላም ወንድም እህቶቼ ባላችሁበት ስፍራ ሰላም ይሁንላችሁ፣ ሰላም ይብዛላችሁ። እንግዲህ አሁን ያለንበት ዘመን የመጨረሻው ዘመን እየተቃረበ ይመስላል። በየቦታው በየዜናው የምንሰማው ነገር ልብን የሚያረዳ የሚያስጨንቅ የሚያስፈራ ነውና በዚህ ሁሉ ነገር ግን ከእግዚአብሔር ጋር መጣበቅን ነው የሚሻለው። እግዚአብሔርን በመንገዱ ላይ የሚያስቀድመው ሁሉ ከዚህ ከሚያስጨንቀው ነገሮች ሁሉ እንደሚተርፍ ተስፋ አደርጋለሁ፣ አምናለሁ። ስለዚህ በጨለማ ውስጥ ላለው ሕዝብ ብርሃን የሚያበራ እግዚአብሔር አለና ጨለማ የሚመስለው ይሄ አሁን ያለንበት የላይፉ የውጣ ውረዱ የምንሰማው በዜናው አውታሩ የምንሰማቸው ነገሮች ሰላምን የሚሰጡ አይደሉም፣ ኮንፈርትን የሚሰጡ አይደሉም እና ወንድም እህቴ ወደ እግዚአብሔር መንገድ እንመለስ። እግዚአብሔርን በኑሮአችን ላይ በህይወታችን ላይ እንፈልግ። እርሱም ደግሞ መንገዶቻችንን ያቀናልናልና ዛሬ ልብ ብለን ወደ እግዚአብሔር ወደ ፈጣሪያችን ወደ ፈጠረን መመለስ እንዳለብን ነው የሚሰማንና ሳይመሽብን ፀሐይ ሳትጠልቅብን ወደ እግዚአብሔር መንገድ እንመለስ። መልካም ቀን። ግዛቸውን ይተባረኩ።